ደህና ነኝ። ቪዲዮ አብሪ ማሪ። ሰላምታም በቪዲዮ ነው። እሺ የኔ ውድ፣ እስኪ አንቺው ቤት ነው ባለን የፈታው አንቺ ቤት ላግባ። አንቺ ልጅ ነሽ እንዲያስታወስኩሽ በድምጽሽ። እንዴት ነሽ? ደህና ነሽ አቡዬ? እኔ እኮ አፍቃሪዋ ነኝ። አንቺው ቤት ባለ ፈታው። አሁን ደግሞ እና እኔ እንዴ እና ታዲያ ተጣልተሽ መተሽ እንደውም ላስታርቅሽ ነበር። እምቢ አለ እሱ አይደል? ላስታርቅሽ ነበር ከወታደሩ ባልሽ ጋር። ወታደሩን ያፈቀርሽው አይደለሽ? አንቺ እኮ ሂጂና ጥባርሽ እንፍበት ብዬ ጥባሬን ነፋውበት። ከዛ እንኳን ነፋሽበት የተሻለ ሊሰጥሽ ነው ፈጣሪ። አሁን ወታደር ነበር አይደል? አሁን ደግሞ 10 አለቃ መቶ አለቃ። አቡዬ እኔ እኮ ብሎክ ካደረኩ በኋላ አብዶ ይቅርታ። እኔ እኮ እንደዚህ የምትቆርጭ ያልመሰለኝም በጣም ይቅርታ ብሎ በስማም ያላደረገ ቡዴላ ብሪበት አየሻ፣ ተለማመጠሽ። እንዲህ ናቸው። እኔ ለማየሽ እግዚአብሔርና ቡሽ የሀገር ሽማግሌ ወጥቶ ከዛ ረሃቡማ ሴት ልጅ ከቆረጠች ቆረጭ ብለኛለች አልኩት። ከዛ አንቺ ራሱ እየተሳደበች ነበር። በሷ ምክንያት ነው ቤቴ የፈረዘ እያለ እንደዚህ ነው ራስን ማስከበር። አየሽ ስትቆሪ ከዛ በቃ ስሬ ይኩበት በቃ ተለያየን። ከዛም በኋላ በቃ አቡዬ አንዱን ደግሞ ቀበስኩት። ያው እጄ አያርፍም፣ ጸባው አልተመቸኝም። አቡዬ ሁሌ ነጭናጫ ነው። አንዱን ደግሞ ቀበስኩት። ያው እጄ አያርፍም፣ ጸባው አልተመቸኝም። አቡዬ ሁሌ ነጭናጫ። አዛውን እሱን ሸኝቻለሁ። ተገባችሁ ሚውት አድርጉ፣ ሌሎቻችሁ እንዳያስተጋባ። ማሬ በዚህ ኑሮ ነጭናጫ ባል አስበሽዋል እንዴ? እዳነ እንዴ? ምን ያነጫንጫዋል? ካላስደሰተሽ ባል ምን ያደርጋል? ባል ምን እንዳፋታሽኝ ደግሞ አሁን አጋብኝ። እሺ ቅርታ፣ አማርኛ በደንብ ስለሚያ አጋባሻለሁ። እሺ መስለሽ ሀገሪ ከአንተውን ጀምር። ከሃይማኖቱ ማለት ነው። እኔ ጴንጤ ነኝ፣ ግን በእምነቴ ብዙ ጠንካራ አይደለው እኮ። ችግር የለውም እንደዛ ማለት አይጠበቅብሽ። በቃ እሱ ፕሮቴስታንት እንዲሆንልሽ ነው የምትፈልጊ። ኦኬ ፕሮቴስታንት የትም ይኖር፣ እኔ ኢትዮጵያ ውስጥ ይኑር፣ የትም ይኖር፣ ኢትዮጵያ የሚኖር። እሺ ሀገር ቤት የሚኖር። እሺ አብዱል ቪዲዮ አብራ። እሺ ኢትዮጵያ የሚኖር አንደኛ በእምነቱ ፕሮቴስታንት ሆነ ሀገር ቤት የሚኖር። እሺ እድሜው አቡዬ እንዶ 40 ይሁን። እንዶ የበሰለ ሽሮና ወንድ የበሰላ ስለሚሻል ይብሰልብልኝ። ጎበዝ፣ አንቺ በጣም ስማርት ነሽ እናቴ። ጎበዝ፣ ሽሮና ወንድ የበሰለ ነው የሚጣፍጠው። አንበሳ መብሰል አለበት። እድሜ 40 ኢትዮጵያ ውስጥ የሚኖር በሃይማኖቱ ፕሮቴስታንት የሆነ። እሺ ስራ ያለው የሌለው ስራስ አቡዬ ስራ ችግር የለውም። ፈጥረኑ ምን ሰራለን ብቻ ጸባይ ይኑር። አያጪስ አይቅም። በቃ ረጋ ያላዩ ማታ 2 ሰዓት የሚገባ ምንም አይነት ሱስ የሌለበት። አንዴ ቆይ አረጋጊው ማለት የሌለበት እየጻፍኩ ነው። ምንም አይነት ሱስ የሌለበት እሺ ምንም አይነት ሱስ የሌለበት። ኦኬ እሺ ስራ፣ እኔ በጣም የገረመኝ ስራ ምንም ችግር የለብሽም ባይኖርበት በአንቺ ብር ነው የፈለገውን ነገር ፈጥረን እንሰራለን። ብቻው ጸባይ ነው የሚፈለገው። ስራ ፈጥረን እንሰራለን። ኧረ ሻረ ከሌለው ካለ ይመረቃል፣ ከሌለውም ችግር የለም። ለምን ፈጥራችሁ ትሰራላችሁ? ስራ ለመፍጠር እኮ ብር ያስፈልጓል። በአንቺ ብር ስራ ፈጥራችሁ ልትሰሩ ነው። ችግር የለብሽም በአንቺ ብር ስራ ፈጥራለሁ። ከኔም ችግር የለውም። ሰርተን ከባንክም ይበደራል። ብቻው በሱ ትልቅ ደረጃ መድረስ ካለብን ብንሰራ ችግር የለውም። ጎበዝ። እሺ ስራ ፈጥረን አሁን ይንጋጉልሻል። ስራ የሌለው ነው ያለው እንዳለ ፒፕል። ችግር የለውም። ስራ አይኑር ምን አይኑር ብቻ አይጠጣ ያጪስ ስራ ፈጥረን እንሰራበታለን ካለው። እኔም የለም ግን ያው ችግር የለውም። ስራ ፈጥረን ምነው አሁን አፈገፈግሽ? በሽ ናቸው ይመጣሉ ስራ የሌላቸው ስል አሁን እኔም የለኝም ግን ካለው ባለው ገንዘብ ባይኖረውስ ገንዘብ ችግር የለውም ብለሻል እኮ ቅድም። አቡዬ ድህነት የአባት ስም አይደለም፣ ይቀየራል ጭንቅላት ካለ። ጎበዝ። እሺ ስራ ፈጥረን እንሰራለን፣ እናይሻለን። ከዛ አንዱ ድሃ መጥቶ ከዛ ነይ እንስራ ይልሻል። በጣም ጥሩ። እሺ ምንም አይነት ሱስ የሌለበት ስራ ችግር የለውም፣ ፈጥረን እንሰራለን። እሺ ቁመቱስ ረጅም፣ አጭር፣ መካከለኛ? እሱ የፈጣሪ ስራ ነው አቡዬ፣ ችግር የለውም ምንም ይሁን።
ቁመናው ምናምን ችግር የለብኝም። አንቺ በጣም ጎበዝ ነሽ። መልክ የፈጣሪ ስጦታ ነው። ስለዚህ መልኩ ቁመቱ ምንም ችግር የለብኝም። የለውም አቡዬ እኔ ጠብቄ አልሰራሁም። ዋው ዩር አሜዚንግ ማሪ። ኮድሽ 01 ነው። እሺ ሚውት አድርጊና እኔ አቢባ ጋር ሲገባ ቪዲዮ እየቆራረጣችሁ በውስጥ መታችሁ የምትሳደቡ ቪዲዮ ወደ እኔ ሼር የምታደርጉ ሰዎች ጅልና ጅላንፎ ናችሁ። አይመለከታችሁም። እኔው ነኝ እዛ ጋር ያወራሁት ናቃሉ። ምን ልሁን ብላችሁ ነው ሼር የምታደርጉልኝ? ተመልሼ እንደላይ አስታውስ ነው። ከዚህ በተረፋ ደግሞ እኮ ማለት ነው እኛ እኮ አቢባ ጋር ለመንገበው ፋታ ዘና ለማለት እንዲሁም ደግሞ አለ አይደለም በቃ እንዶ ለመቀለድ ነው እንጂ ሁሉም የራሱ ህይወት አለ እና የምር እዛ ገብቶ የሚያወራ አለ ብዬ አላምንም። ስለዚህ እየመጣችሁ አትንጫጩ እሺ። ተልባ ብንጫጫ በአንድ መቆጫ። አይመለከታችሁም ደግሞ ስለኔ ህይወት። እኔ ነኝ እንጂ ሌላ ሰው ሊሆን አልችልም። ኦኬ ብዙ ልጆች በይዞ ማለት ነው እንደዚህ ትላላችሁ። አንቺን ሲያይ ገና እኮ ሳቅ ይመጣል። ሳቅ ፍትፍት ብለሽ ሳቂው ምን ያስቃል ሲተኝ እኔ አሻንጉሊት ነኝ ወይ ደግሞ የሚያስቅ ነገር እዚህ ግንባር ላይ ተለጥፈዋል። ምንም አያስቅም። ማሳቅ ከፈለግሽ ደግሞ ሳቂ። የዘመንሽ ሁሉ ሳቅ ታይሁን የኔ ቆንጆ ሳቂ። አንድ ቀን አዘን ቤትሽ አይግቢ ደስታ እንጂ። ስለዚህ ፋህ ብለሽ ሳቂው። እሺ እንስቃለን። እኔም በነገራችን ላይ ሳቅ በጣም ነው ደስ የሚለኝ። ሳቅ በጣም ነው የምወደውና ሳቅ እሺ